ጀመሩ ደግሞ እነዚህ ባለዮች ምን ነው አንተ ይሄ ስራ ነው ያምነው እንደ እናንተ እንደ እንግዲህ መሸተ ብሎ በቃ ነጋ ጠባ ቡጥ መያዝ እንደ ስራ ነው እንደ ምን ይላል ረብሻ ምን ላል የጎረቤቱስ ምን ይላል ይሄው ስራ ደክሜ በገባው ቁጥር በነገር ነው የምትቀበል ተውቀው ምክንያቱም አይታወቅ አሁን ይሄ አትናገር ምንም አትበል እግዚአብሔርን ስለምታሳዝናላችሁ በጣም ነው የሚያሳዝነው በእውነት ይሄ ሁሉ ሰው መረበሽ አለበት በቃ ዝም በይ አንቺ ዝም በይ በቃ ታሳብ ለምን ቃል ታዛ እንዴ አመለጣችን እንዴ ማን ነው ታዘ የምትለው ወይ ለባ አይደለም እንዴ አሁን የተንጫጫ ገብረ መድህን ባባ ነገርልንማ በማን እድላችን ደግሞስ ሌባ ቢሆን እንደዚህ እንዲነጋ ጠባ ያስሆናል እንዴ ዋይ ለዚህ ነው እንዴ እኔ እኮ ለጀባ መስሎኝ እኮ ዋይ ለእናንተ ዘንድሮም ትበጠብጣላችሁ ምን አባታችሁ ነው የሚሻላችሁ ቆይ ምንድነው ቆይ ችግራችን ምንድነው እኔ ምንም እኮ ሊገባን አልቻለም አይተመምሪ ለራሳችሁ ሰላም አታችሁ ለሰው ሰላም ለመንደሩ ሰላም እኮ ነሳችሁ የምን ላድርግ ብለህ ምክንያታችሁ ስገባ እኮ በነገር ነው የምትቀበል ዋይ ዝም በል በቃ ዝም በል ባልቻ ዝም በል እስቲያችን ማታጥሽ ምንድነው ቆይ ችግራችሁ ምንድነው ቆይ አይገርማችሁ እንዴ ዘላለም ብጥብጥ ጫጫታ ትንሽ ይሉኝታ አልተፈጠረባችሁ እንዴ አይሰለቻችሁ እንዴ ትንሽ ሰው ምን ይለናል እንኳን አትሉም እንዴ ይሉኝታ ጠፋባችሁ እንዴ ይገርማል እኮ አሁን አረጋኝ ነው ላጅ እስኪ ሌላ ይቅር ለዚች እንኳን አንድ ፍሬ ጨቅላ ልጃችሁ ትንሽ አታስቡ እንዴ ትንሽ አታዝኑ ለምን ወለዳችሁ ቆይ ባትወልዱ አይቻለሁ እንዴ ለዚህ አሁን ቆይ አንተ ባልቻ ለሷ አሁን ለዚች ልጅ አባት ነው የምትባል አንተ ነው እንዴ የምትባል እቦት ነው እንጂ አሁን አረጋኝ ነው ላችሁ ለዚህ ለከብቶች የሚጥሉት አይነት እቦት ነው እንጂ ቁራለ እንዴ ባልቻ ምን ቅር ይለኛል እኔ ቆረካ ዶረከላ አርግል እኮ ወጥ ነው በቃ ዝም ብላ ጨውላቃ ምን አባት ከዚህ ጨውላቃ አንቺ ዝም በይ እንጂ ዝም በይ በቃ አሁን ነይ እስቲ ሚሚ ዋይ ደነዘዘች እኮ ልጅቷ ምንም እኮ መስማት አትችልም ለነሱ ጫጫታ አቀኑ ምንም አትችልም ነይ አይተሽ ሚሚዬ ነይ እናቴ ነይ ምትይ ነይ ምታ ነይ ዋይ አሁን እቺ ልጅ አታሳዝናችሁ አይተመምሪ አትገርማችሁ እቺ ልጅ ኧረ ምን ታርግ ፈረደባት አሁን እቺ ልጅ ሚጣሏት ደሞ ስማ ሚጣ ሆናችባት እንደዚህ ገና ሚጣ አይዞሽ ተመልከቱ እስቲ አሁን ለዚህ ተማረች ነው የምትባል እቺ ልጅ ወይስ ተማረረች ነው የምትባል ምን ታርገው መከራዋን አየለት እንዴ በነገር አሁን የመማሯ ነው በዚህ ደብተር ነው የምትባል ተመልከቱ እስቲ አያችሁ አይተመምሪ በዚህ ደግሞ ተመልከቱ እስቲ አሁን ላስተማሪ ለተሰጣቸው ጥያቄ ለኔ ልጅ የመለሰው መልስ ከብቶቹ ወደ በረታቸው ዳሽ ለሚለው ለኔ ልጅ ከብቶቹ ወደ በረታቸው ገቡ ነው ያለው ለዚህ ግን ከብቶቹ ወደ በረታቸው ተንጫጨው ምን ታርገው ለነሱ ጫጫታ ምን ታርግ ብላችሁ ነው አሁን አረጋኝ ነው ብላችሁ እንደው መከራዋን አየች እኮ ምን ታርግ ብለህ ነው ደግሞ አያችሁ እዚህ ልጅቷ መስኮቱ አንጫጫቻለች ዘጋች እኮ ለማለት ነው አሁን አረጋኝ ነው ብላችሁ አይተመሪ እሱ አሁን ቀጥታ መገዘት ይችላሉ አይችሉም ንገሩን ብቻ መገዘት ስትል እንዴ ዋይ መገዘት ይችላሉ አይችሉም ለዚህ ብቻ አንቀጭ ብቻ አይንገሩን እሱማ ተፈጣሪ እኮ የተሰጠ ክህነት ጸጋ ነው ለቀባብስ የነቢብ አላፍ በቷር መሞ ወይ ተቦ አፈሏል መጽሐፍ እኮ በጣም ጥሩ ለዚህ ይችላል ማለት ነው አዎ በጣም ጥሩ መገዘት ይችላል ማለት ነው ስለዚህ በጣም ጥሩ ቀጥታ አሁን ግልመል የለ ዘባዝንከ የለ ምን የለ ቀጥታ ወይ ለነሱ ለባልቻና ለብርቅ አፋቸው ቁልፍ ያርጉልን ወደኛ ጆሮአችን ድፍን ያርጉልን በቃ አይቻልም ቆይ እንደሱ አይደለም እስቲ እንደው እኔ መገዘቱ ቀላል ነው ከተቻለ በቃ ገዙቷ መገዘቱ ይቻላል ምን ችግር አለ እና ታዲያ ግን እስቲ እንደው ተመገዘታችን በፊት እንዲህ ነጋ ጠባ የሚያባላቸውን ነገር እንደው ሁለቱንም ጠይቀን ለመጨረሻ ጊዜ ከዛ በኋላ አለም ድር ለሰማይ ነው ገዝታለሁ ወይ መጨረሻ ምን መጨረሻ አላችሁ ለነዚህ መጨረሻ ነው እኮ የሚጠሩሽን እነዚህ ተነሱ ያው አዳምጠኝማ ግድ የለም እስቲ ቆላ አንድ ጊዜ እንደው ለመጨረሻ ጊዜ ዛሬ እንስማቸው ከዛ በኋላ ነው ገዝታለሁ ትሰማላችሁ ባልቻ አንቺ ቡርኬ ትሰማይነሽ
ለመጠረሻ መቼ መጠረሻ አይላችሁም ለእናንተ ለመጠረሻ ጊዜ ዛሬ ምን እንደሆነ ችግራችሁ ዝርዝር አርጋችሁ ግልጽ አርጋችሁ ትነግሩናላችሁ አይቻልም እንዴ መጀመሪያ እስቲ ባልቻ ለተባልቻ እንጀምር አዎ ባልቻ ጀምር ለመጠረሻ ጊዜ በቃ እስቲ መጀመሪያ አይተባልቻ ምንድነው ችግራችሁ እስቲ ዝርዝር አርገ ምክንያታችሁ ምንድነው ለዚህ የሚያባላችሁ ነገር እህል አጣችሁ ወይስ ምንድነው ችግራችሁ እስቲ ግልጽ አርገ ንገረን ተናገር እንጂ ማኔ ዋይ ለኔ ለኛል እንጂ ታዲያ ለማን ምናገር ለአንተ እኮ ነው ምናገር ለኔ ለኛል እንጂ ተናገር እንጂ እስቲ ተናገር አይ ማለት መጀመሪያ እኔን ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት እስኪ እሷን ጠይቋትና ተበደልኩ የምትለውን ለምን አትናገርም እስኪ ትናገር በጣም ጥሩ አንቺ ብርቄ ሰማሽ እስቲ አንቺ ተናገሪ ምንድነው ችግርሽ የተበደልሽ ነገር ካለ የተቸገርሽ ነገር ካለ እስቲ ግልጽ አርግሽ ነገር ይዴ በቃ በቃኝ እኔ በቃኝ ምንድነው የበቃሽ ነገር በደንብ ነገረኝ እንጂ በቃኝ ብቻ ምንድነው በቃ እኔ ከሱ ጋር መኖር አልፈልግም በቃኝ አዎ ዋይ የታባሽ ነው የምትሄጂ ለባልቻ ጥለሽ ነው እንዴ የምትሄጂ ሌላ አማራሽ እንዴ ወንድ ልትቸረመጪ አንቺ እንደሱ ማለት አይደለም በቃ እኔ ረስተኛል ማለት ይቻላል በቃ ማ ለባልቻ ላንቺ ረሳሽ አዎ ረስተኛል በቃ ምንም ትዝ አልለውም ዋይ አንተ ባልቻ እውነቷን እንዴ ሳያለች ረሳኛለች እውነቷን እንዴ ረስታታል እንዴ እኔ አትበለኝ እንጂ 10 ጊዜ ለኛል እንጂ ምን አይነት ለራስ እኮ ነው የምናገር ወይ ገብረ መድህን እኔ እሷን እንዴት ነው የምረሳው ብረሳ እንዴት እሷን እረሳታለሁ እኔ እሺ ታረሳት እሺ ስማ ነገርን እስቲ ማን ነው የሚባል ስማ ነገርን እስቲ ስማ ብርቄን ወይ አንቺ አጭበርባሪ መቼ ረሳኝ አላልሽም እንዴ ነገሩ ሌላ ነው እናቴ ነገሩ አዎ ወዲህ ነው እናቴ አንተ መምሪ ለርሶ ማልበት እንደ ነገር ውስጥ በስመ አብ ወወልድ ወመንፈስ ቅዱስ ያረ ነገር ውስጥ የሚለው እንደ ነገሩን ነው የምልህ እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው ቆይ እስቲ ማነሽ ብርቅዬ ያው እነሱም እናቶችሽ ናቸው እኔም በሆነ አባትሽ ነኝ እነሱም ወንድሞችሽ ናቸው እስቲ ነገሩን ግለጥለጥ አድርጊውና ተናገሪ በኋላ መፍትሄ እንፈልግለት ይሻላል አይሻልም ተናገር እንጂ ምን ዝም ብሎ ምን ፈረቅ ብቻ እኔ ረስቱ ይላልኩት በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው በቃ ዋይ ልክ እንደኔ ነው ለኔም እኮ ደስ ይለኛል ለግድግዳ ዞሮ የመተኛ አሁን አረጋኝ ነው ላችሁ ለድሮ ጀምሮ ለናቴ ወደ ጀምሮ ራሱ ለግድግዳ ዞሮ መተኛት ነው ደስ ይልኝ መፍቱ ነው እኮ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞሮ መተኛ ለምን ቅፋት አረጋትም መጀመሪያ አናቅም እንደ ቅፍስ ታረጋት ለምንድን ነው አጣቀፋት ዛሬ ምን አየና ነው ለመልክ እንደ መሾርወጥ እኔ ነው ወይ ለኔ አትበለኝ እንጂ አተ ምን አባትክ ለኔ ትለኛለህ ምን 10 ጊዜ ለኔ 7 ጊዜ እንደዚህ 150 ጊዜ ለኔ አትበለኝ ለአንተ አይደለም እንዴ ምን እናገር ምን ልፈልግ